ኮሜዲያን ያሲኖ ለቤተሰብ ጨዋታ አጩ እንደሆነ ሁላችንም እናውቃለን። እስቲ ቤተሰብ ጨዋታ ዝግጅት እያቀረበ የሚገኝ አጭር ቪዲዮ አይተን ወደ ቀጣዩ አዲስ ነገር እናልፋለን። አብራችሁን ቆዩ። እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነጻነት ነበር ይህ መድረክ የሚደምቀው። የኢቢኤስ የቤተሰብ ጨዋታ ነፂ የሳቅ ጅረት አመለጠን ላፍታ። I'm sorry. ጥልቅ የጥበብ ሰው ድንገት ቢያመልጠን እኛ ታናናሾች ይህን እንድንሞክር ህዝብ ዕድሉን ሰጠን። እኛም ተቀበልን የከበረ አደራ። በቻልነው ልንሞክር በቻልነው ልንሰራ። አግዙን አበርቱን፣ አዎ እኛም እንደግ። መንገዱ ከባድ ነው በነጻነት ሜዳ ራስን መፈለግ። እንታወቅ። ኮሜዲያን ያሲን ረዲ መጠሪያ ስሜ ነው። የኢቢኤስ ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው። ዋት ለማቅረብ እየሞከርኩ እንዴ ነው። ሉክ መጥቷል። እየመጣ ነው ግን ለመላው ኢትዮጵያ ህዝብ ለዚህ ፕሮግራም ይመጥናል ብላችሁ እኔም ቮት ያደረጋችሁ ድምጽ የሰጣችሁ ይሆናል። ይሞክር እስኪ እኔው ይሞክር እስኪ ብላችሁ እዚህ መድረክ ላይ ትልቅ መድረክ ነው። እዚህ መድረክ ላይ የጋበዛችሁኝ ቤተሰቦቼ አመሰግናለሁ። እድሉን ከሰጣችሁን ደግሞ ወደፊት የተሻለ ነገር ሰርተን እንደምናሳያችሁ ቃል እንገባለን። እዚህ ፕሮግራም ላይ እንትን ፊርማ አልደረገም፣ አልፈረምኩም ገና። ገምጋሚዎች አሉ ኳላ ይሆናል። ይሄ የበኩር እንግዶች ናችሁ እኮ አታጨባጭቡ። ምንድን ነው የበኩር እንግዶች አዲስ ጀማሪ ልክ ሲመጣ ሾውን አንደርስታንድ ያደርገው የያልጋነሽ ቤተሰቦች እንዴት ናችሁ? ለምን ነው የምትኮሳተሩብኝ? አልወደዳችሁም እንዴ? እንደዚህ ለምን የያልጋነሽ ቤተሰቦች ባራቱ መቅጣጫ በግራና በቀኝ ሐሰትና ደስታን በትኩረት ምንቀይ በተከዘሽ ቀይ ባኮረፈች አድባር ይሄ ጭንቀት ድብርት ቆርጠን ለማባረር አለማችን ሰላም ቋሚ ቅርስ ሀብታችን ፍቅር ጥቅማችን እናንተ ሳቅ ጨዋታ ዘና ፈታ ስትሉ ለኛ ደሞ እርካታ። አራ ጎራ በሉ የቤተሰብ ጨዋታ። በምንወደውና በምናከብረው አርቲስት ነጻነት ወርቅን የተተካ እንደሆነ ሁላችንም እናውቃለን። ነገር ግን በመልክም ባነጋገርም በብዙ ነገር ከአርቲስት ነጻነት ጋር የሚመሳሰል ሰው በመምጣቱ ብዙ ሰዎችን እያነጋገረ ይገኛል። እስቲ ወደ ቪዲዮ ይህ የኢቢኤስ ጨዋታ ነው። ሁላችሁም ትመጣላችሁ፣ ትሸለማላችሁ እዚሁ ጋሼ ቤት ውስጥ በኢቢኤስ። እናመሰግናለን። እኔ ነጻነት ማለት አንዱ ዓለም ነኝ። ሁላችሁም ትመጣላችሁ፣ ዝነኛና ሀብታም ታዋቂ ትሆናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሶርጋ ሄዳችሁ መዋኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላን ውሃውን ጠጣናል። ከጠጡ ችግር አለው እንደ ዳኒ ችግር የለውም። ጠጡ አለን። እዚህ 40 ሺህ ሊትር ታቀር ስላለ እሱ ችግር የለብንም። መጣችሁ ትጠጣለ ማን ነው ትዋኛላችሁ። እማችሉትን እናለማምዳለን። ስፔሻሊ ቺኮች እንዳያችሁት በጣም ነው የሚመሳሰሉት። እንግዲህ በብዙ ነገር እንግዲህ በአነጋገራቸው በስታይላቸው በጣም ይመሳሰላሉ። ብዙ ሰዎችም እሱ ይሁንልን እያሉ ይገኛሉ ማለት ነው። ግን ኮሜዲያን ያሲኖ የሚሰራው ስራ ደግሞ በጣም አሪፍ ስራዎች አሉ። በጣም ጥሩ የተባለ ስራዎችን በመስራት የሚታወቅ ሰው ነው ማለት ነው። እሱም ቢሆን እኔ አይከፋኝም። እናንተስ ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ። እስቲ ወደ ኮሜዲያን ያሲኖ አንዳንድ ቪዲዮዎች አብረን አልሄድም ሞታለች። እማማ ሞታለች። ማማ አረፈች። እኔ እናት ከ9 ልጆቿ አምላኳን አጠላት በቃኛለች። በመጠሯ ጊዜዋኛን እንደጦረች ለአንድም ቀን ሳይከፋት ለአንድም ሳትሰለች በቃኛለች። አቤት እኔ በደል ቀን ከሌት መቀወስ አልድን አልኳት አይደል? ወልዶ መካን መሆን አይ ለመታደል በጠበቀች ልክ አንድ ቀን ሳልመጣ በለፋች ልክ አንድ ቀን ሳልመጣ በመረቀች ልክ አንድ ቀን ሳልመጣ ብገኝ ክህደት ነው በድኗ ሲወጣ በቀኛለች። ተነስ በቃ እንሂድ። አልሄድም አንተ ግን ልቀኝ። አንተ ምን ከፋ ዛሬ ሄሎ ማነህ?
ቤት ኪራይ ባለቤት አልነገረችም። ቤት ኪራይ 1 ወር ሳትከፍል 2ኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤትን አሟታል። ሰው አይደለ እንዴ? ይኸው ተመልከት፣ አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ፣ እየሞከርኩኝ ነው። ቪዲዮ እንዳያችሁና እንደተመቻችሁ ተስፋ አደርጋለሁ። ይሄ የኔ ቻናል ነው። ሰብስክራይብ እና ላይክ ማድረግ እንዳይረሳ። ደህና ሁኑልኝ።